አባይ ራሱ የቤቱ ባለቤት ይምጣሉ። እንደዛ ነው። አሁን ደርሼ እመጣለሁ። ቶቶቶ የ5 ደቂቃ ስራ ነው። ፊክስ ነው ማረጋት። በቃ ደርሰናል። ደህና ደርሽ የኔ ልጅ። ደህና አደሩ። የቤት እድሳት ፍቃድ ለማውጣት ነበረ። ብታይ ቆርቆሯችን እቺ ዝናብ ጠብ ስትል አፈሰሰችና እድሳት ፍቃድ ለማውጣት ነበር። አሁን ምሳ ወተናል ጋሺ። የምን ምሳ ነው? 4 ሰዓት አንዴ ገና የምሳ ነው ምን በላበት ቦታ ያው 4 ሰዓት ታዞ 7 ሰዓት ስለሚደርስ ነው። ይዘገያል እና በቃ ከሰዓት አውቃለሁ። ስርዓት ከሰዓት እመጣለሁ። እሺ ሰዓቷ ላይ መጥቻለሁ የኔ ልጅ። ምሳ ተበላ ቆንጆ። ይስማማሽ የኔ እናት። የእድሳት ነበር ያሉኝ። የእድሳት ነበር። እሺ 3 ቁጥር ምትኩ ጋር ሄዱ። 3 ቁጥር አዎ ምትኩ ብለው ሄዱ። ምቴ ጋር ምቴ የኔ ጌታ። እሺ ምቴ የኔ ጌታ ሰላም ነው። ከዛ ነበር እጅቶ የላከችኝ ለቤት እድሳት። እሺ ያላገባን የልደት ካርድ ይዘዋል። አሁን ያላገባን የልደት ካርድ ለቤት ለአንድ እኔ መረጃ ልስጦት ብዬ ነው እንጂ እዚህ አይሰራም። 7 ቁጥር ተሾመ ብለው ሂዱ። ተሼ ጋር ተሼ ብረቱ ልክ እንዳባቱ እንዳይነው ተሽዬ ምቴ ነበር የላከኝ። ምን ነበር? ለቤት እድሳት ነበረ። ተሽ ያላገባን የልደት ካርድ አሉት? አዎ ያላገባ እንኳን የለኝም። 2 ልጆች አሉኝ። ያው በዚህ እድሜ አታምነኝ። እሺ የልደት ካርድስ? የልደት ካርድ አለኝ። ያላገባ ከሌሉት ወይ የግርዛት ወረቀት መጣ። የግርዛት ደግሞ መጣ። እሺ የትን? እሺ አልተገረዝኩም። እንደሱ ከሆነ እኔ የሚገርዝ ጓደኛ አለኝ፣ አገናኙታለሁ ከፈለጉ በባላይ። ኧረ ቢያንስ ተሺ እኔ አባት አልሆንም። አይሆኑም። አባቴ እኔ ሲወለድ ነው የሞተው እና እንዳልኩት ነው የግርዛት ወረቀቱን አምተው 11 ቁጥር ማተብ አስምተው አምጡልኝ። ይኸውልህ አንተ ፂፂ እርግብ የመሰልክ ሰውዬ ቅያሱ ላይ ይጠብቃል። ሁሌንም እዚህ ጋር ያለ ሰው እንዳለ አለቃችሁ እንዳለ ሁልሽም ጠብቂ። እሺ አፈር ነው ማበላሽ። እኔ አንዳንዴ ብሩኖ ሀበሻ ነው የሚመስለኝ። ይኸው ከዳኛው ጋር ከናዚ ስጋ ይነጠለኝ ምናምን እያሉ ነው። ይኸው መጀጋጀት ምድረው። ሃሎ ምንድነው ጫጫታው? ቀንስ። ምንድነው ኳስ ምናምን የታየ ነው እንዴ? ያው አባይ የታየ የእናንተ እኮ ባትያዝ ይሻላል እኮ። ይኸውልህ ኳስ ሲታይ ከታሪክ ጋር ነው። እሺ ያኛው 8 ቁጥሩ አሁን የሚሮጠው እስቲ ማነው ስሙ ንገረኝ እስቲ። እንዴ ያው ብሩኖ ፈርናንዴዝ ነው። ታሪክ ታበላሻላችሁ አልኩት። ለዚህ ነው ይኸውልህ እኛ ልጅ እሽኮኮ እያዘል ምናምን ያሳደገ ማመሰለ ስሙ። ይኸውልህ አባቱ ጋሽ ፈረደ ይባላሉ። የኛ የዕቁብ ሰብሳቢ ናቸው። እሳቸው ጋር ቁጭ ብለን ዕቁብ ሰተን ልጆች ያንኳኳሉ። ማን ነው ጋሽ ፈረደ ልጁ አለ አሉ። እሳቸው ብሩ ነው አሉ። እዛ በዛ የሰፈሩ ልጆች ብሩ ነው አሉት። ኧረ አባዬ እሺ ያኛው የሚሮጠው ባረች 9 ቁጥር ማን ነው? አንቶኒ ማርሻል አንደ አቤት ጌታ ረሚም ያደርጋችሁ ታሪክ ነው። ይኸውልህ ይሄ ልጅ ደግሞ ማለት ነው ተከራዮች ነበሩ። ከዛ አባቱ ሲያጫውተው አራስ እያለ ወገቡ ይቀጫል። ከዛ እንክብክብ አድርገን ጋሽ መንገሻ ወጌሻው ጋር ይዘነው መሄድኛ። እዛ ምንድን ነው ጋሽ መንጌ ምን ሆኖ ነው ይሄ ልጅ አዩትና ማነው ስሙ? አንተነህ አዩት ወገቡና ይሄ ልጅ ማነው ስሙ? አንተነህ ማር ይፈልጋል ወገቡ አሉ። እንዲህ ነው ታሪክ። ከዛ እናንተ መታችሁ እዚህ ጋር ማን ነው? አንቶኒ ማርሻል ታሪክ። እስቲ በእናትህ ረሚ ማታል አንዳንድ ልመረቅላቸው ከተቃራኒ ቡድን 2 ቁጥሩ ማይተር በርዶም በፊት ስኮርፒዮን ያገባው ልጅ በተረከዙ ማን ነው? ይሄ 2 ቁጥሩ አባዬ ምንድነው? ሚክታሪያን ነው። ይሄ ጭራሽ ከታሪክ ጋር አይገናኝ ማራ እንዴ ፈኒሽ የት ሊድ እናንተ አረ ታሪክ ትንሽ ጫፍ እንኳን ያዙ። ሲጀረስ ደግሞ በፊት ዲሰሪ ነበረች ሚኪ ነው ስሟ። ከዛ መሰላል ማምጥቼ ፊክስ ልታረግልኝ ላኳት ጣሪያ ላይ ሚስማር ወርገጪ ምናምን ብያት ወጣች። ከዛ ጣሪያውን ሊነቅለው ይሮጥበታል። ወረ ቋቋቋቋ ነው። አረ ሚኪ ጣሪያውን ቀስ በይ ሚኪ ጣሪያውን ሰፈር ልጆች ክብ ሰርተው እያዩኝ ነበር። በዛው ሚኪ ጣሪያን አሉት። ምን ይደረግ ታሪክ እንዲህ ነው። ኧረ አባዬ በእውነት ትችላለህ። ኧረ አባዬ በእውነት አባለህ ተችላለህ። የግድ ለእናንተ ስል እንዲህ ኮፍዬ ማዞር አለብኝ እንዴ? ይመቻችሁ። አተ ጭራሽ ተኝተሃል እንዴ? ይኸውልህ ወንድሜ አለቃ ከሚከፍል ብር በላይ እኔ እከፍላለሁ። ልቀቅኝ። ዝም በል በእናትህ። አመረርሽ እንዴ ብራዘር? ምንድን ነው ያማን ልጅ እንደሆነ አታውቅም። የፈለግከውን ብር በ3 ደቂቃ ውስጥ የእኔ አባት ይልክልሃል። አንተ ከእሱ አትማረም እንዴ? ምንድን ነው የምትፈጥነው? አረ ብራዘር ምንድን ነው? እሺ ቆይ ምንድን ነው የምፈልገው?
የሚወዱት ልጅ ባይን ነው መመልከት። ምንድን ነው አይነሳም? ኧረ እስኪ ደግመህ ደውልለት እንዴ። ያይኑን ማላተኛ ሄሎ ምንድን ነው? ልጆችን አግቻችኋለሁ። ብራዘር ገና አንድ ፍሬ እምቡጥ እኮ ነኝ። የምን ልጅ ነው? ልጅ የለኝም። ተሳስተሃል። ኧረ አባዬ ምንድን ነው አባዬ? ረሃብ ሆነብኝ ወደ ምንድን ነው? እሺ ወይ በ3 ሰዓት ውስጥ 500 ሺህ ካላስገባ በልጆቹ ላይ ትፈርዳለህ። ኧረ ጣጣ የለውም። እኔ ጀለሳቸውን ልጨምርልና 7 ፍሬ ላክልኝ 700 ብር። ኧረ ብራዘር ገጀሮን ደብቀው። ኧረ ዝም በል ሌባ። ጭራሽ ሙርት ይዛለህ እንዴ? በ3 ሰዓት ውስጥ 500 ሺህ ብር ካላስገባ የልጆችን ቂጥ እዘለዝልልሃለሁ። እሺ ለምን ቂጥ ማለት አስፈለገ? ለምን የብልግና ነገር የምታስተምረኝ? አረ መቀመጫ አትልም እንዴ? አንዴ ወንድሜ አንዴ የሆነ ነገር ልንገርህ ልምከርህ። የኔ ጌታ ምንድነው? ይኸውልህ ስትወጋቸው ማለት ነው ጓንት አድርገው ውጋቸው። እሺ ብዙ በሽታ ስላለባቸው ያስተላልፉባል። ብራዘር አይዞ በቃ ውጋቸው። በቃ አባታችሁ ሰርዶባችሁ። ኧረ ብራዘር ምንድን ነው ብራዘር? ኧረ እባክህ ኧረ እባክህ በእናትሽ እኔ እንደዚህ ነገር አላውቅም፣ አይገባኝም። የኔ ፍቅር ተረዳኛ። ትምህርት ልማርበት ገና ብዙ አላማ አለኝ። ደሃ አባቴን ልጥሩበት። በእናትሽ ተይኝ፣ ከአላማ ያታሰናኪኝ። በእናትሽ ቻው። ዘሜ ና እንዴ መጣሁ። የእኛ ባል አላማ የእሱን አላማ ነው ያጣሁት። ምንድን ነው የሚንጫጫው? ቮይስ ሜሴጅ ነው አባዬ፣ ቮይስ ነው ይሰማለታል። ይኸውልህ የኔ ፍቅር ገንዘብ ከሆነ የሚያሳስበው አባት ያወረሰኝ 15 ሚሊዮን ብር አለ እና ደግሞ ሰውንም ካልክ ደግሞ አሜሪካ መሄድ እንችላለን። ፕሮሰሱን እጀምርልሃለሁ እና ቤትም መኪናም አለኝ። ምንድን ነው ቆይ ችግሩ? እኔ እኮ በጣም ነው የምወደው። ሄሎ የኔ ፍቅር። ወይ እኔ አባቱ ነኝ። ሰላም ነው? የላክሽውን መልዕክት ሰምቼ ነበር የደወልኩልሽ። ምን መሰለሽ ልጁን በእንክብካቤ ነው ያሳደግኩት። ኮርንፍሌክስ እያበላው ነው ያሳደግኩት። እዚህ ጋር እኔንም እያስጨነቀኝ ነው። አለ አይደለም ወጋችን ባህላችን አይደለም። ምን መሰለሽ አሁን ከነገ ወዲያ ይወዳል አይደለ? ተዘጋጁ። ልከናል ሽምግልና። በቃ በወንድ ነው የሚያምረው። አለ አይደል ባህላችን። አንቺ ደግሞ አውቀዋለሁ ላይፍ ስታይልሽ የካናዳ ነው። እሱን ስታይል እኮ አውቀዋለሁ። እኔ ስለማውቀው እኮ ነው ስታይሉን አውቀዋለሁ። የልቤ ሙሽራ የፍቅር ቤት ካንዳው ዘመዴ ካባልበሽ በማትቴ የልቤ ሙሽራ የፍቅር ቤት ካንዳው ዘመዴ ካባልበሽ በማትበቃ እናት አባቱ ከእንግዲህ አበቃ ካንዳው ዘመዴ ካባልበሽ በማትበቃ እናት አባቱ ከእንግዲህ አበቃ ያላቻ ጋብቻን የፈጸምክብኝ እከሳለሁ። የኛ ልጃገረድ አይዞሽ፣ ወግ ነው ሲዳሩ ማልቀስ። አራበን በእናትህ። አረ በጣም ነው የራበኝ። በስመ አብ። አረ እኔ ልሞት ነው። ቤት ውስጥ ደግሞ አንድ ነገር የለም። አባይስ እኔ እንጃ ወጣ መሰለኝ፣ አላየሁትም። እንዴ ለምን ሙቤ ጋር እንሄድም? ዛሬ እኮ በዓል ነው። አረ ይኬድ በእናትህ ሙቤ ጋር። ያረ ሙቤ ጋር ሄደን ይበላለተ። ይኸውልህ አባዬ ግን እንዳትነግረው ይገለናል። አረ ያልነግረውም በእናትህ ና እንዴ መሰለስ ሙቤ ሙቤ እያለ እንኳን አደረሳችሁ ሙቤ። ኢድ ሙባረክ። እንኳን አደረሳችሁ ሙቤ። ሀገራችንን ሰላም ያርግልን። ያው ድንበሩን ሰላም ያርገው። እስከ መቼ ድረስ የሰው ተላላኪ? እኛንም አድርገን አስመጪና ላኪ። እንዴት ነው አባዬ? እባቢያንስ እንደዚህ ነገር ማያመልጥም። ሰዓቷ ላይ መጣ። ናና ግባ ሰፈርታም ውስጠኒ ግቡ። እንዴ ምንድን ነው? ኢድ ሙባረክ። ግቡ በቃ ይመቻችሁ። እንዴ ግባ ይበላለት በቃ ሙቤ ጋር። ሌላውን ቤት እናወራለን። ግባ ይመቻችሁ። አረ
አረ ጀግና ነው ግን ኤኒዌይ በቀጣይ ባበደ ቪዲዮዎች እንገናኛለን። ሐሳባችሁን የተመቻችሁን ቪዲዮ ኮሜንት ላይ አስቀምጡልኝ። ቪዲዮ ላይ ከሰል ካላችሁ ላይክ እያረጋችሁ ለደበራችሁ ፈታዛና ማለት ለሚፈልጉ ሰዎች ቪዲዮን ሼር አድርጉላችሁ። ከኔ ጋር በሌላ ባበደ ቪዲዮዎች እንገናኛለን። እስከዛ ድረስ ፒስ Escolele,